ሄይ ሰላም እንኳን ወደ አዲስ አበባ ዩኒቨርሲቲ ግራጁዌት አድሚሽን ቴስት ሲምፕል ሪቪዥን ወይም ደግሞ ፕሪፓሬሽን ቪዲዮ በሰላም መጣችሁ። በዚህ ቪዲዮአችን የአዲስ አበባ ዩኒቨርሲቲ ግራጁዌት አድሚሽን ቴስት የፈተና ይዘቶች ምን ይመስላሉ፣ እነዛን ይዘቶች ለማለፍ ምን ነገሮችን ማድረግ እንችላለን የሚሉ ነጥቦችን የምናነሳ ይሆናል። አንደርስታንድ በምናደርግበት ጊዜ አዲስ አበባ ዩኒቨርሲቲ የጋት ኤግዛምን አጠቃላይ 125 ጥያቄዎችን ይይዛል። በ125 ጥያቄዎችን ለመስራት 3 ሰዓት የሚፈጅብን ይሆናል። ይህም 3 ሰዓት ደግሞ ሲቢቲ ወይም ደግሞ ኮምፒውተር ቤዝድ የሆነ ኤግዛም ነው የሚሆነው ማለት ነው። ከዛም ውስጥ የቨርባል አናሊሲስ ወይም አናሊቲክስ ኩዌስችኖች 48% ከቨር የሚያደርጉ ሲሆን ኳንቲቴቲቭ 40 ጥያቄ ወይም ደግሞ 32% እና አናሊቲካል 25 ጥያቄ ወይም 20% ከቨር ያደርጋሉ ማለት ነው። ይሄ መረጃ የመጣው ከየት ነው? ከዚህ በፊት ከነበረው ወይም ደግሞ መጨረሻ ላይ የአዲስ አበባ ዩኒቨርሲቲ ጋት ኤግዛምን ካወጣው ጥያቄዎች በተወጣጣ መረጃ መሰረት ነው ማለት ነው። ስለዚህ ካልናቸው ሶስቱ እነዚህ ቨርባል፣ ኳንቲቴቲቭ እና አናሊቲካል ካልናቸው ቨርባል፣ ኳንቲቴቲቭ እና አናሊቲካል ካልናቸው ጥያቄዎች ውስጥ እነዛ ጥያቄዎች ምን ነገሮችን ያካትታሉ የሚለውን ነገር ስናይ የመጀመሪያው ቨርባል ሪዝኒንግ ሴክሽን ያለው ነው። ይሄ ቨርባል ሪዝኒንግ ሴክሽን ምንድነው? የቋንቋ ሰብ ስኪሎችን እንዴት አድርገን ነው አንደርስታንድ ማድረግ የምንችለው የሚለውን ነገር የሚያይልን ነው። ይህም ማለት ሪዲንግ ኮምፕሬንሲቭ፣ ፓራግራፍ ኦርደሪንግ፣ አናሎጂ እና ቮካቡላሪ፣ ሲኖኒምስ ኤንድ አንቶኒምስ እና ሴንተንስ ኮምፕሊሽንን እንዴት አድርገን ማኔጅ ማድረግ እንችላለን የሚለውን ሀሳብ ኢቫሉዌት የሚያደርጉበት መንገድ ነው ማለት ነው። ስለዚህ ሪዲንግ ኮምፕሬንሽን ላይ ምንድነው? በፍጥነት የማንበብ ብቃታችን እና በዛ በምናነበው ነገር ላይ የተደበቁ ወይም ደግሞ እንደ ሀሳብ የተነሱ ነገሮችን እንዴት አድርገን ሪትራይቭ ወይም ደግሞ ማግኘት እንችላለን የሚለውን ነገር የሚያስቀምጥልን ይሆናል። ሎጂካል ኮሄዥን ኤንድ ትራንዚሽን ወርድስ ወይም ደግሞ በሎጂካል ኦርደሪንጋቸው የመጣ ከሆነ ደግሞ ፓራግራፍ ኦርደሪንግ የምንለውን ጥያቄ ይሆናል። አናሎጂ እና ቮካቡላሪም እንደዛው እንደምታውቁት ይሆናል። ሲኖኒምስ ኤንድ አንቶኒምስ ወይም ደግሞ ተመሳሳይና ተቃራኒ ቃላቶችን አምጥተው የትኛው ተመሳሳይ ሆኖ የትኛው ተቃራኒ ነው የሚሉ ጥያቄዎችን ያመጣል። መጨረሻ ላይ ደግሞ ሰንተንስ ኮምፕሌሽን ነው። ያም ማለት አንድን አረፍተ ነገር በአግባቡ መጨረስ ግራማቲካሊ አፕሮፕሬት ነው ወይ ኮንቴክስቹዋል ሩሉን ጠብቋል የሚለውን ነገር ማየት እንድንችል የሚፈትነን ነው ማለት ነው። ስለዚህ እዚህ ጋር እንደ ቲፕ መያዝ ያለብን ምንድን ነው? when we read the analytical questions before scanning the reading passage to pinpoint correct answers quickly. okay አናሊቲካል የሆኑትን ቨርባል ሪዝኒንግ ላይ የተቀመጡትን ጥያቄዎች ፓሴጁን ከማንበባችን በፊት ጥያቄዎቹን ምን ማድረግ ይጠበቅብናል? አንዴ ራፍሊ ብንሄድባቸው ጥሩ ነው። ጥያቄዎቹን ካየን መጽሐፉ ላይ ወይም ደግሞ ዛ የተሰጠን ፓሴጅ ላይ በምናነብበት ጊዜ በቀላሉ መልሱን ለማግኘት ስለሚረዳን ማለት ነው። ሌላኛው ኳንቲቴቲቭ እና አናሊቲካል ሪዝኒንግ ያለው ነው። ኳንቲቴቲቭ ሪዝኒንግ ስንል ምን ማለታችን ነው? ቤዚክ የሆኑ የሃይ ስኩል ሌቭል ማቴማቲክሶችን፣ ስታቲስቲካል ቫሪያብልስ ኤንድ አናሊቲካል የሆኑ ዳታ ፎርሙላዎችን እንድናስታውስ፣ ፕሮባቢሊቲ ምንድነው፣ ሚን ኤንድ ሚኒያን ምንድነው፣ ስታንዳርድ ዲቪዬሽን እንዴት ነው የሚሰራው፣ ኤሪያ እና ፔሪሜትር እንዴት ነው የሚሰራው የሚሉትን ነገሮች የሚያሳይልን ነው። አናሊቲካል ሪዝኒንግ ላይ ደግሞ የምንመጣበት ጊዜ አናላይዚንግ ኮንዲሽን ኤንድ ሎጂካል ቲንኪንጋችንን፣ ነምበር ፓተርን፣ ሎጂካል የሆኑ ሲኩዌንሶችን እንዴት ነው ቶሎ ብለን ማወቅ የምንችለው፣ ዲዳክቲቭ ሪዝኒንግ ወይም ደግሞ ከኮምፕሌክስ የሆኑ ሩሎች ተነስተን ምን ማድረግ ኮንክሉዥን ላይ እንዴት መድረስ እንችላለን፣ ምን ያህል አቅማችን የሚለውን ኢቫሉዌት የምናደርግበት ስቴፕ ነው ማለት ነው። ስለዚህ ይህንን ኳንቲቴቲቭ፣ አናሊቲካል እና ቨርባል ያልናቸውን ጥያቄዎች በአግባቡ ለመመለስ ምን አይነት ፕሪፓሬሽን ቲፖችን ልትሰጠን ትችላላችሁ ወይም መከተል አለብን ብለን ካሰብን እንደኔ ምን ማድረግ ይጠበቅብናል? አንደኛው we need to study by weight ቨርባል እና ኳንቲቴቲቭ 80% ፖርሽኑን ይይዛል ስላለን ለእሱ በደንብ አሎኬት አድርገን ማጥናት ይጠበቅብናል። ከዛ ደግሞ አሁን ባለችን አጭር ጊዜ 3 ሳምንት ነው ያለን ይመስለኛል። ዴይሊ ኮንሲስተንት የሆኑ ወርክ ወይም ደግሞ ስተዲ ፕላን ቢኖረን በቀን ቢያንስ 30 ደቂቃ 1 ሰዓት 2 ሰዓት ስትራክቸርድ የሆነ ጥናቶች ቢኖሩ አዋጭ ይሆንልናል። በሶስተኛ ደረጃ ደግሞ ከዚህ በፊት የተሰሩ የተፈተኗቸውን ፈተናዎች ጥያቄዎችን መስራት ማለት ነው። ያ ለምን ያግዘናል? በምን ያህል ፍጥነት ያንን 125 የተሰጠውን ጥያቄ በምን ያህል ሰዓት እሰራዋለሁ፣ ለአንድ ደቂቃ ምን ያህል ይፈጅብኛል። ቅድም እንዳልነው ለአንድ ደቂቃ ኦን አቬሬጅ ለ1.26 1 ደቂቃ ከ26 ሰከንድ ነው የሚፈጅብን ብለናል። ስለዚህ በምን ያህል ፔስ ነው ምን ማስተካከል አለብኝ የሚለውን ነገር እንድናይ መንገድ ይከፍትልናል ማለት ነው። ስለዚህ we have to study by weight ብዙ የሚመጣው ጥያቄ ላይ ማተኮር አለብን። በየቀኑ ማንበብና ማጥናት ይኖርብናል። ከዚህ በፊት የተሰሩ ጥያቄዎችን ደግሞ መስራት ይጠበቅብናል ማለት ነው። ስለዚህ ፈተናው ምን ይመስላል? ሪል ስታይል ጋት ኤግዛምፕል ሳምፕል ኩዌስችን ካለ ለምሳሌ ቨርባሊ በምንመጣበት ጊዜ concise is closest to its meaning to
ኦኬ ኮንሳይስ ኢዝ ክሎዝ ኢን ሚኒንግስ ቱ ከየትኛው ጋር ቅርብ ነው ሚኒንጉ የሚለውን ነገር ነው ያመጣለን። ኳንቲቴቲቭ ላይ ደግሞ ስንመጣ ቅድም እንዳልነው ሚን ሚዲያን ስታንዳርድ ዲቪዬሽን እንድናስታውስ ነው የሚፈልገው። ስለዚህ ይሄኛውን ይላል ዋት ኢዝ ዘ ሚን አቨሬጅ ኦፍ 10 20 and 30 ይላል ማለት ነው። መልሱን እዚህ ጋር አስቀምጠናል። አናሊቲካል ሲኩዌንስ ላይ ደግሞ ስንመጣ ሎጂካል የሆነ ፓተርን እንዴት ነው አንደርስታንድ የምናደርገው ነው። ስለዚህ 2 4 8 16 እያለ ሲሄድ በየስንት ብዜት እየመጣ ነው የሚለውን ነገር አንደርስታንድ እንድናደርግ ያግዘናል ማለት ነው። ስለዚህ ቅድም እንዳልኳችሁ ጋት ታይም ማኔጅመንት ስትራቴጂያችን ምን መሆን አለበት? 180 ደቂቃ ነው የሚሰጠን ብለናል። 125 ጥያቄዎች አሉን ብለናል። ለአንድ ጥያቄ 1 ደቂቃ ከ26 ሰከንድ ነው የሚፈጅብን ብለናል። ስለዚህ ይሄን በምናደርግበት ጊዜ ጊዜያችን እንዴት በአግባቡ እንጠቀማለን ካለን ኔጌቲቭ የሆኑ ማርኪንጎች የሉም። ምንም በፍጹም የማናውቀው ጥያቄ ከሆነ ገስ ለማድረግ ጊዜ ያለመውሰድ አንዱን መርጠን፣ ምክንያቱም በጣም የተሳሳተ መልስ የሚባል ነገር የለም። ኦኬ ዶንት ጌት ስታክ። በጣም ደግሞ ግራ የገባችሁ ጥያቄ ከሆነ ደግሞ እዛው ላይ ስታክ አታድርጉ፣ አልፋችሁ ተመልሳችሁ መምጣት ትችላላችሁ። በተጨማሪ መጨረሻ ላይ ደግሞ እዛ ኮምፒውተሩ ላይ የመፈታኛችሁ ፓናል ላይ ደቂቃ ስለሚያሳይ ያንን ደቂቃ ምን ያህል ደቂቃ እንደቀራችሁ በየተወሰነ ጊዜው ማየት ይጠበቅባችኋል፣ ራሳችሁን አጀስት እንድታደርጉ ማለት ነው። ይህን ካልን ዋት አር ኮመን ፒትፎል ኤንድ ስትራቴጂስ፣ ብዙ ጊዜ እንደ ሚስቴክ ወይም ደግሞ እንደ ጥፋት አድርገን የምናያቸው ነገሮች ምንድናቸው ስንል አንዳንድ ጊዜ ጊዜን ለመጠቀም ብለን በፍጥነት ጥያቄዎችን በምናንበትበት ጊዜ ሚስጥር ወይም ደግሞ ሰብትል የምንላቸውን ኪወርዶች ምናደርጋለን፣ ሚስ እናደርጋለን። ኤክሴፕት፣ ኖት፣ ኦልዌይስ፣ ሳምታይምስ የሚሉ እንደዚህ ሰብትል የሆኑ ኪወርዶች አሉ፣ የተቀመጠውን ጥያቄ ሀሳብ የሚቀይር ማለት ነው። ስለዚህ በፍጥነት ስናወራ እነዚህን ኪወርዶች ልናጣቸው ስለምንችል ምን ማድረግ ይጠበቅብናል? ኢን ሪተርን ረጋ ብለን ጥያቄውን ማንበብ። ካልኩሌሽን ፓኒክ። ኦኬ ሃስትኒንግ ቤዚክ ማቴማቲካል አዲሽንስ፣ ቤዚክ የሆኑ ማቴማቲካል አዲሽኖችን መደምሮችን ፓኒክ ስላደረግን ብቻ ምን ልንሆን እንችላለን? ልንሳሳት እንችላለን። ሜቢ 0 ልንጨምር እንችላለን። ኦኬ 2 ጻፍን ብለን 1 ልንጽፍ እንችላለን። ስለዚህ ምን መሆን ይጠበቅብናል? በጣም ካልም ሆነን በእርጋታ ስራችንን መስራት ይጠበቅብናል። ኤግዛም ፍሪዚንግ፣ አንዳንዴ ደግሞ ለአንድ ጥያቄ 3 ደቂቃ ምናምን ልንፈጅ እንችላለን። እዛው ምን ለማለት ፈልጎ ነበር፣ እንዴት ነበር ሀሳቡ እያልን ማለት ነው። ያንን ምን ማድረግ ይጠበቅብናል? ፍላግ ኤንድ ስኪፕ። በቃ ዘለን የመጣ ነው ጥያቄ እንዳለ ሚሞሪ ላይ አስቀምጠን ቀጣይ ተመልሰን ሌሎቹን ጥያቄዎች ሰርተን ተመልሰን ሄደን መስራት ማለት ነው። የመጨረሻው ደግሞ ሚስቴክ ምንድን ነው? አንአንሰርድ ኩዌሪስ ናቸው። ጥያቄ ውስጥ ከተቀመጠልን ድረስ ምንም ባናውቀው እንኳን ምን ማድረግ ይጠበቅብናል? አንዱን በገስም ቢሆን መምላት ይጠበቅብናል ማለት ነው። ስለዚህ ቢያንስ ጥያቄውን ባናውቀው ምርጫዎቹን አይተን ስማርት የሆነ ኤሊሚኔሽን፣ ይሄ ላይሆን ይችልም ይሄ ላይሆን አይችልም ብለን ሊሆን የሚችሉ ፕሮባቢሊቲ ላይ 2 ላይ ከደረስን አንዱን ገስ ማድረግ ይጠበቅብናል ማለት ነው። ሶ ኢፍ ዩ ቶክ አባውት ዲስ ዋትስ ካሚንግ ኔክስት፣ ቀጣይም በቪዲዮ ይዘንላችሁ እንመጣለን። ሪል አዲስ አበባ ዩኒቨርሲቲ ጋት ኩዌስችኖችን ይዘን እንመጣለን። እነዛን ጥያቄዎች አብረን በመስራት ለፈተና ዝግጁ እንድትሆኑ እናግዛችኋለን ማለት ነው። ስለዚህ ጉድ ላክ ኦን ዮር ጋት ኤግዛም ወይም ደግሞ ግራጁዌት አድሚሽን ቴስት። ሰክሰስ ኢዝ ዌር ፕሪፓሬሽን ኤንድ ኦፖርቹኒቲ ሚትስ። ፕሪፔር ካደረግን ከሆኑ ኦፖርቹኒቲው መምጣቱ አይቀርም። ይህ ቪዲዮ ከተመቻችሁ ለጓደኞቻችሁ ሼር አድርጓቸው፣ ላይክ አድርጉ። ቀጣይ ቪዲዮ እንዲደርሳችሁ ደግሞ ኖቲፊኬሽናችሁን ኦን በማድረግ አብራችሁን ቆዩ። እናመሰግናለን።